እንግሊዛዊው ተከላካይ ትሬንት አሌክሳንደር አርኖልድን ለመተካት ቁጥር 1 ኢላማውን ኔዘርላንዳዊው የባየር ሌቨርኩሰን ተከላካይ ጀረሚ ፍሪምፖንግን ያደረገው የመርሲሳይዱ ክለብ ሊቨርፑል ተጫዋቹን ለማስፈረም ሙሉ ስምምነት ላይ መድረሱን ተዘግቧል። የአውሮፓ ክለቦች በክረምቱ የዝውውር መስኮት ተጫዋቾችን ለማስፈረም ከወዲሁ ከፍተኛ እንቅስቃሴን በማድረግ ላይ ይገኛሉ። ከነዚህም ክለቦች መካከል አንዱ የሆነው የወቅቱ የፕሪሚየር ሊጉ ሻምፒዮን ሊቨርፑል እንደሆነ ይታወቃል። ከሳምንታት በፊት ከ20 ዓመታት የክለቡ ቆይታ በኋላ አንፊልድን በመልቀቅ ወደ ስፔኑ ኃያል ክለብ ሪያል ማድሪድ ለማቅናት የተስማማው የ26 ዓመቱ እንግሊዛዊው ተከላካይ ትሬንት አሌክሳንደር አርኖልድን ለመተካት ወደ ዝውውር ገበያው አስቀድሞ የገባው ሊቨርፑል ትክክለኛ ተተኪ ነው ብሎ ካመነበት ኔዘርላንዳዊው የ24 ዓመቱ ተከላካይ ጀረሚ ፍሪምፖንግን ለማስፈረም ንግግር ሲያደርግ መሰንበቱ መዘገቡ ይታወሳል። አሁን ላይ ሊቨርፑል የተጫዋቹን የውል ማፍረሻ 40 ሚሊዮን ዩሮ በመክፈል ለማስፈረም ከባየር ሌቨርኩሰን ጋር ስምምነት ላይ መድረሱ ታውቋል። በጀርመን